ወዳጆቼ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱ ዕለት ጠዋት ምን አይነት ተአምራቶች እንደተፈጠሩ ታውቃላችሁ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተወለዱበት ዕለት በዛ በተባረከ ንጋት ለምን ከባድ ፍልሚያ በመላእክቶችና በሰይጣኖች መሃል ተደረገ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲወለዱ በካዕባ ውስጥ ያሉት ጣዖቶች ሁሉ በፊታቸው ወድቀው ተገኝተዋል። የዘምዘም ውሃ በራሱ መፍለቅ ጀምሯል። የፐርሺያው ንጉሠ ነገሥት ታላቅ ቤተ መንግስትም በኃይል ተንቀጥቅጦ ከቤተ መንግስቱ ላይ 14 ጉልላቶች እየተገነጠሉ ወደቁ። በመላው ዓለም ላይ ያሉ ሀያል መንግስታት ዙፋኖች ተንቀጥቅጠዋል። የዛን ዕለት የኮከብ ቆጣሪዎች ዕውቀት ተወስዷል። የጠንቋዮች ኃይልም አቅማጥቷል። ሱብሃንአላህ። ወዳጆቼ ዛሬ ኢንሻአላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለንን ፍቅር ሊጨምሩልን ስለሚችሉ በተወለዱ ዕለት ስለተፈጠሩት አስደናቂ ነገሮች እንነግራችኋለን። ነገር ግን ከመጀመራችን በፊት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውዴታ ካላችሁ ለዚህ ቪዲዮ ላይክ ስጡ። በኮሜንት ሳጥን ውስጥም አልሐምዱሊላህ ብላችሁ ጻፉ። አሁን እንጀምር። አሰላሙ አለይኩም የተከበራችሁ ተመልካቾቻችን፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲወለዱ ሸይጣን በልጆቹ መሃል አልቅሷል። ሁሉም ሸይጣኖች ወደ እርሱ ጋር በመሮጥ ለምን ተረበሽክ፣ ለምን ተጨነክ ብለው ሲጠይቁት እርሱም ትናንትና ማታ ምን እንደተፈጠረ ታውቃላችሁ? ከማታ ጀምሮ እስካሁን ድረስ በሰማይና በመሬት ላይ ትልቅ ለውጥ አስተውያለሁ። በመሬት ላይ አንድ ትልቅ ክስተት ተፈጥሯል። ነብዩ ኢሳ ወደ ሰማይ ሲያርግ ከነበረው ጊዜ ጀምሮ ያልታየ ክስተት ተፈጽሟል። ሂዱና በትክክል ምን እንደተፈጠረ አጣሩና ኑ አላቸው። ሰይጣኖቹም ሁሉም ስፍራ ተበታትነው የተፈጠረውን ለማወቅ ሞከሩ፣ ግን ሲመለሱ ምንም አላገኘንም አሉት። የሸይጣኖቹ መሪ ይህን ማጣራትና ማወቅ የኔ ኃላፊነት ነው አለ። በመካ ወዳለው ካዕባ በሚስጥር ቀረበ። መላኢካዎች ካዕባን ከበውትም አየ። ለመግባት ሲሞክርም መላኢካዎቹ በኃይል ጮኸው እንዲያፈገፍግ አስገደዱት። ከዛም ራሱን እንደ ወፍ ጨምድዶ በተራራው በኩል አድርጎ ለመግባት ሞከረ። በዚህ ጊዜ ጅብሪል አለይሂ ሰላም እንዲህ አለው፣ አንተ የተረገምከው ተመለስ። ግን ሰይጣን ጅብሪል ሆይ ጥያቄ አለኝ፣ ንገረኝ፣ ዛሬ ማታ ምንድን ነው የተፈጠረው ሲል ጅብሪል አለይሂ ሰላምም እንዲህ ሲል መለሰለት፣ ዛሬ ማታ ታላቁ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተወልደዋል አለው። ከዛም ሰይጣን በድጋሚ ጠየቀ፣ በእርሱ ላይ የስልጣን ድርሻ ይኖረኛል? በተጨማሪም እንዲህ ሲል ጠየቀ፣ በተከታዮቹስ መሃል ድርሻ ይኖረኛል? እንግዳውስ ረክቻለሁ። ሐሊማ ረዲየላሁ ተዓላ አንሃ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ቤቷ ባመጣችው ቅጽበት እዝነትና በረከት ወደ ቤቷ መምጣት መጀመሩን ትናገራለች። ልጁን ከተቀበለችበት ቀን ጀምሮ ችግር እየለቀቃቸው፣ ምቾት እያጠለቃቸው፣ ኑሯቸው እየተሳካና እየተቃናላቸው ሄደ። ወደ መካ ሲሄዱ እየደከመች ከኋላ ትቀር የነበረችው አህያዋ ልጁን ይዘው ሲመለሱ ጉልበተኛ ሆና ሌሎቹን እየቀደመቻቸው ትሮጥ ጀመረ። አገራቸው እንደደረሱም ዝናብ ለገሰላቸውና በጣም ጥጋብ ሆነ። ደርቃ የነበረችው ግመላቸውና ፍየሎቻቸው ወተታቸው ተንቧቧ። ምቾትና ደስታ በአገሩ ላይ ሰፈነ። እርሷም ነብዩ ሰለላሁ ዐለይሂ ወሰለምንና ሌሎች የማደጎ ልጆቿን ማጥባት የሚያስችላት በርካታ ወተት በጡቷ ውስጥ ነበረ። እነርሱም እስከሚጠግቡ ጠጥተው በሰላም ይተኛሉ። ከዛም ባሏ ሐሊማ ወደ ቤታችን የተባረከ ልጅ ነው ይዘሽ መጣሽው አላት። እሷም አሁን እኔም እንዳንተ ሆኖ የሚሰማኝ ይህ ልጅ በእርግጥም በበረከት የተሞላ ነው አለችው። በፊት ደርቀው የነበሩት ፍየሎች በወተት መሞላታቸውን የተመለከቱት የጎሳው ነዋሪዎች እረኞቻቸውን የሐሊማ ፍየሎች የሚግጡበት ቦታ ፍየሎቻቸውን እንዲያግጡ መመሪያ ሰጡ። ሐቁ ግን ያለው ከመሬቱ ወይም ከግጦሹ መሬት ጥራት አይደለም፣ የማይታየው የአላህ እርዳታና የነብዩ በረካ ነበረ ይህንን ድንቅ ነገር ያደረገው። የዚህ አይነቱን በረከት እነርሱ ሊያገኙት አልቻሉም። በዚህም የበረካውን አስደናቂ ነገር ዘወትር ይመለከቱ ጀመረ። የተከበረችው እናታችን ሐሊማ ረዲየላሁ ተዓላ አንሃ ሕፃኑን ሙሐመድን ሰለላሁ ዐለይሂ ወሰለም ሳትሸፍን ትታው እንደማታውቅም ትናገራለች። ያለ ልብስ በሚቀር ጊዜ ሁሉ ጮክ ብሎ ያለቅስ ነበረ። በድጋሚ ሰውነቱ እስኪሸፈን ድረስም ማልቀሱን አያቆምም ትላለች። ሕፃኑ ሙሐመድ ሰለላሁ ዐለይሂ ወሰለም መገላለጥ እንደማይወድ ካወቅኩበት ቀን ጀምሮ ሳልሸፈን ትቼው አላውቅም ትላለች። ሰውነቱ መልበሱንና በአግባቡ መሸፈኑንም ሁልጊዜ ያረጋግጣለሁ ስትል
ትገልጻለች።